አይን የተከፈተ ሰው ማለት ምን አይነት ሰው ነው? ነቢይ ነው? ፓስተር ነው? ወንጌላዊ ነው? ሾፎር ጉርድ ቁስ ቀሚስ ሱሪ የለበሰ ነው? የከተማ ልጅ ነው? የገጠር ልጅ ነው? ማን ነው አይን የተከፈተ? አይን የተከፈተ ሰው ማን ነው? ልንገርህ፣ አይን የተከፈተ ሰው ነገሩ በሰው ልክ ሳይሆን በእግዚአብሔር ልክ የሚያይ ነው። አይኑ እንዳየ ማይፈርድ ሰው የዛ ሰው አይኑ ተከፍቷል። ጆሮ እንደሰማ ማያሳድድ ለዛ ሰው አይኑ ተከፍቷል። አንድ ጥያቄ ልጠይቃችሁ። ለአይናችሁ የቅርብ አካሉ የቱ ነው? ለዚህ አይን ቅርብ ያለ ሰውነት አካል የቱ ነው? እስቲ ትንሽ ያዩ። ለአይኒ በጣም ቅርብ እግር ነው? እጅ ነው? ሆድ ነው? አፍንጫ ነው አሉ አንዳንድ። ከአፍንጫ ደግሞ ቅርብ አለው ጭራ ነው አይደለ? ወይ ጭራ ወይ ቀንድብ ነው። አንድ ቀን ለሁለት ደቂቃ ልስጣችሁ፣ በራሳችሁ አይን ቀንድባችሁን እዩ እስቲ። እያው ሁለት ደቂቃ ልስጥ በቀሻል ማለት እንደ ከየት ማምጥሽ ማለት እሷ ማየት አይቻልም። የራስሽን ቀንድብ እዩ። ይቻላል? ሰው አሁን ሁሉ አሳዳጅ ነው። ሰው ሁሉ ቸርች አሳዳጅ ነው። አማኝን ያሳድዳል፣ ነቢይን ያሳድዳል፣ ቸርችን ያሳድዳል፣ የሰራውን ያሳድዳል፣ ያልሰራውን ያሳድዳል፣ ደሃን ያሳድዳል፣ ሀብታሙን ያሳድዳል፣ የሌለውን ያሳድዳል፣ ያለውን ያሳድዳል። ችግሩ ምን እንደሆነ ታውቃለህ? የሰውን ያያል እንጂ የራሱን አይቶ አያውቅም። የራሱን ስለማያይ የራሱን የሚያይበት አይን ስላልተከፈተ እኔ ማን ነኝ የሚል የሚወቅስ መንፈስ ቅዱስ ስለሌለ በእግሩ ይራመዳል ሰው ለመውጋት፣ በእጁ ይሄዳል ሰይፍ ይዞ ምላሱን ያጠፋል በሰው ልጅ ላይ። ነገ በሱ ምክንያት የሚጠፋ ሰው አይመለከተው። ለምን? ዕውር ነዋ። በሱ ምክንያት አልቅሳ ከመድረክ የምትወርደው ሰው አያሳስብ። ለምን? ዕውር ነዋ። የሰውን ኩነኔ ያውቃል እንጂ የራሱን አያውቅም። የሰውን በደል ይቆጥራል እንጂ የራሱ አይመለከትም። ለምን? አይኖቹ ቢከፈት አይኖቹ ቢያይ ወዲያው የሚመለከተው የሰው ሳይሆን የራሱ ነው። ሰው ላይ መጠቆምን ያቆማል። የሰው ልጅ ማሳደድን ያቆማል። የሰው ስህተት መፈለግን ያቆማል። እኔ ማን ነኝ የሚለው ነገር ከውስጡ ሲጠፋ ሰው ድንጋይ ወጋሪ ነው። ሰው አሳዳጅ ነው። ብታለቅሺ አይገባው፣ ብትደሚ አይገባው፣ ብታቆሚ አይገባም፣ ትዳር ቢፈርስ አይገባው፣ አገልግሎት ቢቆም አይገባው፣ ገበያ ቢዘጋ አይገባው፣ ብራብ አይገባው። ለምን? ዕውር ነው። ዕውር ነው። ማየት የሚችለው የሰው ነው እንጂ የራሱን አያይም። ይሄ ትውልድ ደግሞ ይሄ ነው። አንዱ እኔ ነኝ። አንቺ ብዬ ነፃ ላወጣ አይደለም። ዋናው እኔ ነኝ። ማየትም አልችልም። የወደቀውን ወደቀ ብዬ ማልፈው፣ የማይነሳ አይነሳው ብዬ ማልፈው፣ ትነሳለህ ከሚለው ይልቅ የወደቀው ላይ ድንጋይን የሚከብር እግዚአብሔር ያነሳል የሚለው የተስፋ ቃል ከመስጠት ይልቅ ይሄ ድንጋይ ወድቋል የተሻለውን የሚፈልግ ከሌሎች አንዱ እኔ ነኝ፣ አንዱ አንቺ ነህ፣ ሁላችን ነን። ታይ ነኮ የዘራይ ቢከ ተነጠለ ደውደስ ለምን ነው አሳዳጅ የሆነ ነው? ለምን አሳዳጅ ይማን እንገሪ ትናንት ስትጸልይ መንፈስ ቅዱስ ያወራ ነበር። አሁን ጸሎቱን አቆማል። ሰው ስትሰድብ ሞራል ይሰማል። ሰው ዝም ስትል አንተ የቻልክ ይመስላል። ሰው ሲያለቅስ አንተ ሞራል ይሰማል። ሰው መጥቶ ጉንጩ ሲያብጠው ጉልበት ያለ ይመስላል። ሰውን አስለቅሰ ወደ ቤት ስትሄድ አገኘው እረካው ትላለህ። አንተ እንባ አለብህ፣ አንተ እግዚአብሔር አለብህ። እጅን ከፍ አድርግ። እግዚአብሔር ሆይ በሉ፣ እንደገና መመለስ ፈልጋለሁ። ተንታ ወጣት ተንታ አሰጎታይ ታይቆፓ አሰጎታይ ተኩም ተፓሳ ዶንደ ዶላ ገለፓ ጦሳ ያጅጋ ምንና ኮፊ ዲዮ ሳዮ ለጦሳተ ለኩተ ተራ አሜን ያጋ በሰማይ ያለ እግዚአብሔር ዛሬ እንደገና እድል ይስጣችሁ። እንደገና ምሕረቱን ያብዛላችሁ። የውስጥ ዓይናችሁን ይክፈትላችሁ። ሁለፊታችሁ አሱና ጌታ ሆይ በሉ። እሱ አሰኮይ ነገር ጌታ ሆይ በሉ። ሰው ማየት ይቅርብኝ፣ አንተን ማየት እንድችል ዓይኖችን ክፈትልኝ፣ ጆሮዬን ክፈትልኝ። አንተን ሰምቼ ልውጣ፣
አይቼ ልውጣ። አጨብጭቡና ቁጭ በሉ። አሁን ጉልበት አለ የሚባለው ሰው ሰውን ያስለቀሰ ሰው ነው። አሁን ይችላል የሚባለው ሰው ሰውን ባዶ ያስቀራ ሰው ነው። አሁን እንትና ወይ አንድ ጥያቄ ልጠይቃችሁ። ሰው እናንተ ደግ ስትሆኑ ይፈራል ወይስ ክፉ ስትሆኑ ነው የሚፈራው? እኔ እንዴት እንደሚገርመኝ ጉዳይ ሸምስን አካፍለህ ብታለብስ አይገባውም። አትጠጋ ብትለው ይፈራል። ያለውን አጋርተህ ብትበላ ይንቃል። እንዳትጠይሳ እኩያ ፈልግ ቢባል ተንቀጥቅጦ ያከብራል። እኩያ ፈልግ ሂድ ወደዛ ብለህ እንደ ቆሻሻ ስታንቋሽሽ ቁጭ ብድግ ይላል። አይ የጌታ እኮ ነው ብለህ ስታቀፈው ሊጋደ ይላል። ማክበር ያናንቃል። በዚህ ዘመን ያከበረውን ማክበር አናቅም። አባት ማክበር አናቅም። ልጆች እናት ማክበር አናቅም። ቤተሰብ ማክበር ታላቅ ማክበር አናቅም። አፋችን እንደ መቃብር እንደተከፈተ መቃብር ነው፣ ዝም ብሎ ይከፈታል። ለተወሳተ ለሊጸልይ ዛሬ ባክ እጅ ስጠይ። በዚህ እጅ የበደልሽው በደል በደሙ ይታጠብ። ይደለ ማመን በይ። በዚህ አፍ ያስቆሰልሽው ምሕረት ያደርግልሽ። በዚህ እግር ሄደህ የሰራው ኃጢአት ምሕረት ይደረግልህ። ኧረ እግዚአብሔር ሆይ በሉት፣ ምሕረት ያድርግልኝ። አንተን ብቻ በድያለሁ። ይገርም ነው። ለካ ሰው ክፉን ያደረገው ይፈራል፣ መልካም ያደረገው ይንቃል፣ ወደ እሱ የቀረበውን ይርቃል። እንዳትጠጋ ወደሚለው ሰውየው ጋር ይቀርባል። ወንበር ወልውሎ ለሚያስቀምጠው አይፈልግም። ወንበር አጣ 11 ሰዓት ጥግ ለሚይዘው ተንቀጥቅጦ ይሄዳል። ለማይጠቅመው ይሮጣል፣ ለሚጠቅመው አይፈልግም። ያከበረውን አይፈልግም፣ የናቀውን ይፈልጋል። ለምሳሌ አትንካ የሚባል ነገር ደስ ይለና አታድርግ ያለው ነገር ይጣፍጠናል። እኔ ዛሬ በጌታ ፊት ማንም የዚህ ቤተ ክርስቲያን ወጣቱ እንጂ እናቱ አባት ቢሆን ቢያደርግ ደስ ይለኛል። አዳር ጸሎት ሁሉ ሰው ቢያደርግ ደስ ይለኛል። ቢኮዝ ዛሬ አንድ ጸሎት እንጸልያለን ለዚህ ቤተ ክርስቲያን። ሰው ላይ የተቆመንበት እጅ እንመልሳለን። ሰውን ያየንበት አይን እንመልሳለን። ሰው ለማሳደድ የሄደው ነገር እንመልሳለን። ወደ ጌታ እንጮሃለን። ዛሬ ለዚህ ቤትም ለእናንተ እግዚአብሔር ዘንበል ይላል። ጥሩ እግዚአብሔር ሆይ በሉ፣ እባክህ በሉ፣ እባካችሁ አይኖችን ክፈትልን። ቢገርም ነገር ነው። የዕውርነት ትርጉም የመጀመሪያ ጊዜ የራሱን አያይም። እኔ ጋር ናችሁ? እስቲ ዕውር ሰው መንገድ ላይ አይታችሁ የምታውቁኝ ይበላው ምግብ አይነቱ ወጡ ምን እንደሚመስል ያውቃል? ለምን ስለሆነ? ዕውር ስለሆነ። የዕውር ስንሆን በተለይ መንፈሳዊ ዕውር ስንሆን አንተ ካልጸለቅ የጸለየን እናሳድዳለን። አንተ ከዋሸ ያልዋሸውን እናኮርፋለን። እንደማሉ ግን ምን አያደርጉ? አያስተውሉም። ዝም ብሎ እንዳየ ይሄዳል፣ እንደሰማ ይወጣል። ዝም ብሎ በስሜት የሚነዳ ሚታ ካለ ይመጣል፣ ዝለል ካለ ይዘላል፣ አጨብጭብ ካለ ያጨበጭባል፣ ስደብ ካለ ይሰድባል፣ ዝመር ካለ ይዘምራል፣ ዘምር ካለ ይዘምራል፣ ዞሙት ካለ ይዞሙናል፣ እርኩስ ካለ ይረኩሳል፣ ጠጣ ካለ ይጠጣል፣ ቸርች ካለ ይመጣል። እግዚአብሔርን ፈርቶ ከመኖር ይልቅ ስሜቱን የሚያከብር እግዚአብሔርን ከማየት ይልቅ የሰው ፊትን እያየ የሚያገለግል እግዚአብሔርን ከማወቅ ይልቅ ጌታን ከመፍራት ይልቅ ኪሱና መጠቡን ያሰበ የሚያገለግል ተወሳደላ ይህ ልብ ቃል የነካከል እጅን ከፈርክ ዛሬ ሊጸልይ ጌታ ምስክሬ የእስራኤል አምላክ በደም ላይ ተንጠልጥሎ የሞተልሽ ጌታ ዛሬ ወደ ቤት በምህረት ይምጣልሽ። ግደለም በምህረት ይምጣልህ። አይኖችን ይክፈትላችሁ። ኢየሱስ ሆይ በሉ፣ አትለፈኝ፣ አትተወኝ፣ ምህረት አድርግልኝ፣ ምህረት አድርግልኝ። እቺን እናገርና ወደ ጸሎት ልሂድ። ኢሳይያስ በ4 በ3 በ2 በ5 እንደትቀሰፋላችሁ ይላል። ወዲያውኑ እግዚአብሔር መልአክ መጣ ነው ከመሠዊያ መስዋዕቱን እንጨቱን ወስዶ ከንፈሩን ሲነካ አይኑ ሲከፈት ራሱን ሲያየው ለካ ዋና ኃጢአተኛው እሱ ነው። ለካ ዋና በደለኛ እሱ ነው። ወዲያው ምን እንዳልታቀለ ወዮ ጌታ ሆይ ጠፋው። ከንፈር በረከሱ ሰዎች መካከል አንዱ እኔ ነኝ።
ርካሽ ናቸው ለካ ያልኩኝ እኔ ራሴ ርካሽ ነኝ። ኃጢአተኛ ናቸው ያልኩኝ እኔ ለካ ኃጢአተኛ ነኝ። ስማይ የታምራት ወይ የነቢያት ትልቁ መገለጥ በዚህ መጽሐፍ ቅዱስ ላይ ያሉ ነቢያት አላልኩም፣ በቻናል ላይ ያሉት አላልኩም። መጽሐፍ ቅዱስ ላይ ያሉ ነቢያት እንደኔ ያገለገሉ ያሉ ነቢያት አላልኩም። መጽሐፍ ቅዱስ ላይ ያሉ ነቢያት ምን እንደሆነ ታውቃለህ? የመጀመሪያ ደረጃቸው ከሰው የሚጠብቁት ነገር የለም። ነነስ ሲማጋነው ከወግዲ ቆየየው ቆሎ ንጉስ ቢሆን አይፈሩም። ያሁኑ ትውልድ እኮ ገዝተው ቀጥሮ ነው የሚያጸልይ። የድሮና አገልጋዮች ጋር ገንዘብ ቆይ ነገ ከሰዓት አስተምራቸው ነው አገልግሎትና ገንዘብ ምን እንደሆነ ቁጭ ትላለህ። ኦሶ ካመና ወሰደ ነኔ ከነገራንጨ ተከነገራንጨ አይወደ እንኳን ሚንሻ ማቂ የሚወስድ በኔ ወደ ሚንሻ ከረያኮ ሄዶ ወደ አንተና ገንዘብ ይጥፋ ነው የሚሉት። የእግዚአብሔርን ክብር በገንዘብ አላውጡ ነው የሚሉት። አይተራደሩም። ሃይገ ጋይ ማለት አይኮንና ግቢያ በከሰስበት አውፕነር አይሞይማ ችግሬባ ቶይ አውፕነራች ዶመር ሚክ ኩሻቶቆት ኦሳ ሐስር ነሶ ገላ ባኪዮ አሜን አሜን። እግዚአብሔርን አርቆ ቤት ላይ የከበረ ይውጣ። እግዚአብሔርን አሳንሶ አንቺን የገለጠ ከቤት ይውጣ። ከዚህ የዘላለም ሕይወት አሳቶ በምድር ያከበረ ካንተ ይነጋል። ሰው አጨብጭቦ ሰማይ ያራቀ ክብር ካንቺ ቤት ይነጋል። አራጆና እግዚአብሔር ያርቅ ይበሉት። ከኔ ይራቅ ይበሉት። ከልጆቼ ይራቅ፣ ከትዳሬ ይራቅ። እግዚአብሔር ይሻለኛል። ማን ይሻላል? ማን ይሻላል? ማን ይሻላል? ማን ይሻላል? አሁን በደንብ ማስተዋል ስሙ። ይሄ አይነ ስከበት የጀግና ነብይ እንደዚህ ያለው ወዮ ጌታ ሆይ ጠፍቻለሁ፣ ሞቻለሁ። በደል ካንተ ተወግዳለች እና አሁን ሂድ። ማን ልላክ? አንቺ ያለከው እዚህ ከተማ ላይ በመጠጥ የሚሰቃይ ሰው አለ። ሰፈርሽ ላይ ከጓደኛሽ መካከል ብዙዎች መዛፋኝ ናቸው። አንተ እነሱ ለመምሰል የራትክ ነው እንጂ እናንተ አንቺን ለመምሰል የሚሄድ የለም። ወልቃይ ነው ገፋጮ ጋጋምቢያ የትያራሪ ማስሙድ የትያራና ማለት ነው። ኮኩኔ ዘፋኒያ የትያራ ማለት ነው። አይታሳ ሁቤ አርተ ሱሬ አርተ ጫማ አርተ ቀለሜ አርተ አይቢዱሜ እሷን ወደ እግዚአብሔር የማምጣት ጉጉት የለሽም። አንቺን ወደ እሷ ትወስያለሽ። እግርሽ ቸርች አለ እንጂ አካልሽ ቸርች አለ እንጂ ሕይወትሽ እውነት ክርስቶስን አይመሰክርም። እሷም ዘፈን አንቺ መዝሙር ከጥቂት ደቂቃ በኋላ ዳንሱ፣ ሪትሙ፣ ስሙ ይለያል እንጂ ሁለንተናው ትክክል ነው። ዘኛው ጋር ዘፈኗ እንደዚህ ነው፣ አንቺ በመዝሙር እንደዚህ ነው። ያው ነው መልካም ባትውልድ ይቺ መድኮና መግቢያ ያጣ ትውልድ ወደ እግዚአብሔር ማምጣት ይልቅ ከእግዚአብሔር ቤት መሄድ ምርጫ የሚያደርግ ትውልድ፣ ለመጸለይ የሚያስለምድ ትውልድ፣ እግዚአብሔር የዘላለም አምላክ ለማገልገል የሚያስለምድ ትውልድ፣ በእግዚአብሔር ፊት ንስሐ ግባ ሲባል የሚያስለምድ ትውልድ፣ ተመለስ ከሚለው ይልቅ እንደምንም ብለህ ትቀጥላለህ የሚለው ብቻ የሚፈልግ ትውልድ ምን ያደርጋል? ከኃጢአት ጋር መቀጠል ምን ያደርጋል? እግዚአብሔርም ለሰው ለሕፃንም ሳትሆን ሶስት መለያ እንዴት ትለብሳለህ? የራስም አለ፣ የሰይጣንም አለ፣ እግዚአብሔርም አለ። ወሳች ቀሚሲው ራሲ አይፈቶ ያይሱ አሜን። ወንጌሌው አስረቆጮ ተው አሜን ጋስ አሜን። ኢሲውራ አይፈቶ ያተቆ አሳተ ጋጋሳ አሜን። አይኔ ሲገባ ሰማይ ታቆማለህ። አይኔ ሲገባ ድንጋይ መወርወር ታቆማለህ። አይኔ ሲገባ ሐሜት ታቆማለህ። አይኔ ሲገባ ወንድምን ማሳደድ ታቆማለህ። አይኔ ሲገባ ሐሜት ታቆማለህ። አይኔ ሲገባ የሰው በደል መቁጠር ታቆማለህ። ኧረ አንድ ሰው ጮሳይ ዛሬ አይኑን ይክፈታ። አይ ለአይን ቀርቦ ምንድነው? ምንናት? ቀንደምና እስቲ ይዋት ማንም አያይ አየ ዓለም ሁሉ ጊዜ የሰውን ታሳያለች እንጂ የእግዚአብሔርን አታሳይም። የለበሰው የእንትና ያምራል፣ የሰውን ታሳያለች።
እስቲ ስንቶቻችሁ በጸሎት አልቅሳችሁ ታውቃላችሁ? እግዚአብሔርን በመፈለግ አልቅሳችሁ ታውቃላችሁ? ልጆችሽን ይዘህ መልቀስን ታውቃለህ? የለም። አንድ ድል ዛሬ ይሰጠናል። አሜን። ካመንከኝ አሜን በለኝ። አንድ ድል ዛሬ ይሰጠናል። እጆቻችሁን ከፍ አድርጉት። እግዚአብሔር ሆይ በሉት። እግዚአብሔር ሆይ ፈጽሞ አታጥፋኝ። አንድ ድል ብቻ ስጠኝ። አንድ ድል ብቻ ስጠኝ። የትላንትና ስህተቴ፣ የትላንትና አለማወቄን፣ የትላንትና አለመታዘዜን ዛሬ ከኔ ላይ አስወግደው። አይኖችን ክፈተው። በመንፈስ ቅዱስ አንደበቶቼ ይነኩ። እንደገና አቁመኝ። እንደገና ኃይል ስጠኝ። እንደገና ጉልበት መልስልኝ። ጌታ ሆይ በሉ። በረጅም ዙፋን የተቀመጠው እግዚአብሔርን አየው። መቼ? አይን ሲከፈት። አይን ካልተከፈተስ የሰው ያየ መኖር የሰው እንትና ኃጢአተኛ ነው ሲሆን ኢረቱ ከው ያጋቱ ታገራ አካያው ነው ደንካያው ነው። አይን ሲከፈት ግን ያን አታደርግም። ራስን ታያለህ። እኔ ማን ነኝ? እኔ ማን ሆኜ ነው አንተ ላይ የሚፈርድ ትላለህ? ስማኝ፣ ይህን ቃል በመጠቀም ሐሙስ ለሚማሩ ልጆች ተናግሬያለሁ። እግዚአብሔርን መታዘዝን ባልወደዱ መጠን ይልና ለማይረባ አይምሯቸው አሳልፎ ሰጣቸው ይላል። የተጦሰ መራይ ነገው ጋር በጋር ባንተ አይምሮ መራዮስ ነው። ባንተ ላይ የጠየቀው የተጦሰ ነው። ባንተ ዱረ ዱረ ገው ድሮስ ነው። ባንተ የሚጨምጨው የሚጮስ ነው። ባንተ ጫያ ጫያ ገው ጫያውስ ነው። ባንተ ዘፈና ዘፈና ገው ዘፈና ነው። ባንተ ኡያው የገው ኡያውስ ነው። ባንተ ኪየክ ገሎስ ነው። ባንተ ገለበገው ታጊጎስ አይሲ ኪየክ ገለክ ያገሻያ ነባ እስቲ ታይንቱና ኡጠቂ ወደ ራሳችሁ ሊመለስ ተመለሱ። ለዚህ ጋር ወደ ራሳችሁ ማን ነው የበራችሁ ያለው? ለማን ነው ልባችሁ የሚከፈተው?